ኮንትራት ፈተና የደረሰባችሁ ያልደረሰባችሁ ልትሆኑ ትችላላችሁ። ብቻ ዋና ኢንተረስታችሁ ኤ ፕላስ ማምጣት ወይም ደግሞ ኤግዚት ፈተናን ሙሉ በሙሉ ማለፍ ከሆነ ይሄ ቪዲዮ ለእናንተ ነው። ብዙ ተማሪዎች እንግዲህ እንዴት ነው ኮንትራት ዋንን አሪፍ ውጤት አምጥተን የምናልፈው? እንዴት ነው ኤ ፕላስ ልታመጣ የቻልከው ብላችሁ በጣም ኮሜንት ላይ ባለፈው ዓመት እየጠየቃችሁ ነበር። ሌላ ቪዲዮ ሰርችላችሁ ነበር ከዚህ በፊት ቼክ አድርጉት፣ እዛኛው ሁለተኛው ቻናሌ ላይ ማለት ነው። እንግዲህ በዚህኛው ቪዲዮ ደግሞ ጥር ባለ መልኩ ዲቴይል በሆነ መልኩ ጥር ያለ ቢሆንም ዲቴይል በሆነ መልኩ አሪፍ ነገር የምትጨብጡበትን ይዤላችሁ መጥቻለሁ ማለት ነው። ወደ ገደለው እንግባ። እንግዲህ ኮንትራት እንደ አንድ የአዲስ አበባ ዩኒቨርሲቲ ግራጁዌት ነው እዚህ ላይ ማስተምራችሁ ማለት ነውና ኮንትራት በጣም በህይወታችሁ ውስጥ በጣም ብዙ ነገሮች የምታልፉበት በጣም ብዙ ኢንፍሉዌንስ ሊያሳድር የሚችል ነው ህይወታችሁ ላይ ማለት ነው። ኤቭሪዌር ኮንትራት አለ። ውሃ ስትጠጡም ኮንትራት እየፈጸማችሁ ነው። ማንኛውንም ነገር ስታደርጉ ኮንትራት እያደረጋችሁ መሆኑን ልታስታውሱ ይገባል። ጀስት በጽሁፍ መሆኑ እናንተ አሁን ብዙ ጊዜ የምታስታውሱት በጽሁፍ የሆነ ኮንትራት ብቻ ነው። ነገር ግን እንደዛ አይደለም ጋይስ። ኤቭሪቲንግ ኢዝ ኮንትራት ተብለን የተማርነው ኤቭሪቲንግ ኢዝ ኮንትራት ጋይስ። ስለዚህ ኮንትራትን በትንሽ ነገር አሳጥራችሁ እንዳታዩ ትፈልጋለሁ። ጽድት ባለ መልኩ በዚህ ቪዲዮ ብዙ ነገር ትጨብጣላችሁ ብዬ ተስፋ አደርጋለሁ። መጀመሪያ የምናየው እንግዲህ ቻፕተር 1 ወይም ደግሞ ኦብሊጌሽን ነው ኢን ጄኔራል ማለት ነው። ሁለተኛው ደግሞ ኢንትሮዳክሽኑን ነው። ሶስተኛው ኮንሴፕት። ቆይ ቀለም ልቀይርላችሁ መሰለኝ ጋይስ፣ ቀለም ልቀይርላችሁ። ያው ፈጠንክ ነው የምትሉኝ፣ ግን እኔ አልፈጥንም። በተቻለ መጠን ረጋ ብዬ ቀስ ብዬ ለማስተማር እሞክራለሁ። መጀመሪያው ኮንሴፕቱ ኦብሊጌሽንን ኢን ጄኔራል ኦብሊጌሽን ግዴታ ምንድን ነው የሚለው እናያለን። ከዛ ኢንትሮዳክሽን ኮንሴፕት ኦፍ ኦብሊጌሽን የሚል አለ፣ ዴፊኒሽን ኦፍ ኦብሊጌሽን የሚል አለ፣ ሶርስ ኦፍ ኦብሊጌሽን ምንጮች ማለት ነው። ይሄ ዴፊኒሽን ትርጉም ነው ታውቁታላችሁ። ኮንሴፕት ማለት ደግሞ ጽንሰ ሀሳብ ነው። ታይፖች ደግሞ አሉ አይነቶች። ሚኒንግ ደግሞ ኮንትራት ለው እንዴት ነው የሚተረጎመው የሚለው እናያለን። ፐርፐዝ ውስጥ ጥቅሙ ምንድን ነው የሚለውን በኮንትራት ለው ምን አይነት ጥቅም አለው ኮንትራት ለው የሚለው እናያለን። ሌላው ደግሞ ሂስቶሪካል ዴቨሎፕመንት የሚለውን ደግሞ እናያለን። ኢኮኖሚክ አናላይሲስ ኦፍ ኮንትራት ለው የሚለውንም እናያለን አብረን ማለት ነው። እንግዲህ ቻፕተር 1ን በፈጣሪ ፈቃድ ከጨረስን ወደ ቻፕተር 2 ቀጠል ብለን ኮንሴንትን ካፓሲቲን እና ሌሎችን ኤሌመንቶችን እናይ ይሆናል። አብራችሁኝ እስከ መጨረሻው ከቆያችሁ በየመሃሉ ደግሞ ጊፍቶች አሉ። ጊፍቶች ምንድናቸው? እንዴት ነው ሴክሬቱ? ህግ ትምህርት ቤት ውስጥ ምን አይነት ሴክሬቶች ናቸው ያሉት? ምን አይነት ሚስጥሮች ነው ያሉት የሚለውን በየ8 በየ7 ደቂቃዎች ኢንተርቫል እዛም ባነሰ ሊሆን ይችላል መሃል ላይ መሰጣችሁ በጣም አሪፍ ቲፖች ስላሉ ተከታተሉ ዘንድ እጋብዛለሁ ማለት ነው። ጀስት አይታችሁ ለመውጣት ከሆነ የገባችሁት ይሄን ቪዲዮ ባትጀምሩት ነው የሚሻለው። ምክንያቱም መሃል ላይ በጣም የሚያመልጧችሁ ብዙ ጠቃሚ ነገሮች ስላሉ ነው። ብዙ ተማሪዎች ህይወታቸው ተለውጧል። ከዚህ በፊት መሃል ላይ የምመክራቸው ምክሮች እየተገበሩ ማለት ነው። ኢቭን ተማሪ ሆናችሁ በጎን ምን አይነት ገንዘብ ነው መስራት ያለባችሁ? እንዴት ነው ከቤተሰብ ተጽዕኖ ማውጣት ያለባችሁ? ከቤተሰብ ብር አስልካችሁ አትማሩ እያልኩ ብዙ ጊዜ እናገራለሁ። ያንስ እንዴት ማድረግ እንደምትችሉ መሃል ላይ ቲፖችን ስለምሰጣችሁ እስከ መጨረሻው ስቴይ ቱንድ አብራችሁ የተቀጠሉ ዘንድ እየጋበዝኩኝ ወደ መጀመሪያው እገባለሁ። እንግዲህ ሁሉን ነገር ከመጀመራችን በፊት ቻፕተር 2 ምን ይላል? ፎርሜሽን ኦፍ ኮንትራት ርዕሱን ብቻ እንየው፣ ምክንያቱም ሊከብዳችሁ ይችላል። እንዴት ነው ኮንትራት ፎርም የሚደረገው የሚለውን እናያለን። ኢፌክት ኦፍ ኮንትራት ውጤቱ ምንድን ነው የሚለውንም እናያለን። ነን ፐርፎርማንስ ሳይፈጸም ሲቀር ምን አይነት ተጽዕኖ ነው የሚኖረው የሚለውን እናያለን ማለት ነው። ጥር ያለች ናት። ያው 4 ቻፕተር ብቻ ናት ፓርት 1 ማለት ነው። ነገር ግን እንደ አስተማሪው ይለያያል። አንዳንድ አስተማሪዎች አሪፍ ውጤት የሚሰጡ አሉ። አንዳንዶች ደግሞ በጣም ጥሩ ውጤት ማይሰጡ ስላሉ የአስተማሪውን ጸባይ መረዳትና በአስተማሪው ሙድ መጓዝ በጣም ዩኒቨርሲቲው ሰክሰስፉል ሊያደርጋችሁ የሚችል አድቫይስ ነው። ከመጀመሪያው አድቫይስ ስጀምር ማለት ነው። እንግዲህ ይህን ስራውት ኢትዮጵያ ያላችሁ ማንኛውም ዩኒቨርሲቲ ያላችሁ ልጆች የምታዩ ትኖራላችሁ ይህን ቪዲዮ እና በመጀመሪያ እንግዲህ ብዙ ጥቅም ስለምታገኙበት እዚህ ቪዲዮ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ ኖቲፊኬሽኑን ኦን አድርጉት። ያው የተለያዩ ቻናሎችን ሰብስክራይብ አድርጋችሁ ትኖራላችሁ እስካሁን። ነገር ግን ይህ ቻናል አዲስ ነው እንደምታዩትና ይህንን ቻናል ሰብስክራይብ እንድታደርጉልኝ በዚህ ቪዲዮ ብቻ 1000 ሰብስክራይበር እንዲገባ እፈልጋለሁ። አዲስ ሰብስክራይበር እንድታስገቡልኝ እጠይቃችኋለሁ ማለት ነው። እንቀጥል እንግዲህ ላይክም አድርጉት ለሌሎች ጓደኞቻችሁ እንዲደርስ ላይክ የሚለውን ተጫኑ። ላይክ የሚለውን በጣም ብዙ ጥቅም ስለሚሰጣችሁ ነው ባይዘው እንደዚህ መጠይቃችሁና ላይክ አድርጉት።
በተለይ ግን ሰብስክራይብ ጋይስ ሰብስክራይብ አድርጉት፣ ማርያምን ሰብስክራይብ አድርጉት። እሺ እንግዲህ ቻፕተር 1 ምን ይላል? ኦብሊጌሽንስ ኢን ጄኔራል ይላል። ኦብሊጌሽንስ ኢን ጄኔራል በአጠቃላይ ኦብሊጌሽኖችን እናያለን። እዚህ ላይ ምንድነው ኦብሊጌሽን የሚለውን ከመጀመሪያው ላይ ኮንሴፕት ኦፍ ኦብሊጌሽን የሚለው ላይ እንምጣ። The conceptual foundation of obligation traces as far back to ancient Roman law. ሮም ላይ ነው መጀመሪያ ኦብሊጌሽን የሚለው ዲፋይን የተደረገው ኮንሴፕቱ እያላችሁ ነው እዚህ ላይ ጋይስ። Obligation means an undertaking or legally binding relationships where one party promises the other party to perform some acts or to do something ይላል። ምን ማለት ነው? ይሄ በቀላሉ አንድ ሰው ለሌላ ሰው ይሄን አደርግልሃለሁ in return for something ይሄን ያህል ብር ከሰጠኝ እንደዚህ አደርግልሃለሁ፣ ይሄን ብር ከሰጠኝ ይሄን እሸጥልሃለሁ፣ ይሄን ካደረክልኝ ይሄን አደርግልሃለሁ የሚባባሉት ነው ኦብሊጌሽን የሚባለው። ለምሳሌ እናንተ ቤት ሰርታችሁ ብታስረክቡ ቤት የማስረከብ ግዴታ የእናንተ ነው። ብር የመክፈል ግዴታ ደግሞ የቤቱ ባለቤት ነው ማለት ነው። ይሄ ነው ኦብሊጌሽን። ሁለታችሁም ኦብሊጌሽን አለባችሁ። ዛት ኢዝ ኢት። ባይንዲንግ ሌጋሊ ባይንዲንግ ያለው ለዛ ነው። ብታፈርሱት ነገ ፍርድ ቤት ያቆማችኋል። ያ ኦብሊጌሽን ማለት ነው። እሺ ዋን ፓርቲ ፕሮሚስ ያደርጋል ያኛው ፓርቲ ለሌላኛው ፓርቲ ፐርፎርም ለማድረግ ማለት ነው። ብር ስትቀበሉ የሆነ ስራ ትሰራላችሁ፣ አለቀ በቃ። ይሄ ነው ኦብሊጌሽን የምንለው። ሁለተኛው ደግሞ ancient well known Roman lawyers define obligation based on their personal opinion በእነሱ personal opinion define አድርገውታል። which as a result has developed a concept of obligation እነዚህ ላwyers define አድርገውታል ይላል። ይርጌይ የሚባል ሰውዬ ሮማን ጁሪስት ነው እና defines obligation as a means of personal claim brought against another in order to force him before us to give us so as to we are able to enforce our rights እንግዲህ መብታችንን ለማስፈጸም ክሌማችንን ብሮት የምናደርግበት ነው። ጀስት ከላይኛው ጋር ምንም ልዩነት የለው። የሆነ ስራ ለምሳሌ ኮንስትራክሽን አሁን ያልኳችሁ ቤቱን ሰራችሁት፣ መብታችሁ ምንድነው? ቤቱን የመስራት ግዴታ ነው ያለባችሁ እንጂ መብታችሁ አይደለም። መብታችሁ ምንድነው? እቃ በማቴሪያሎች እንዲያቀርብላችሁ የመጠየቅ መብት አለባችሁ። ሁለተኛ ደግሞ ምን እንዲያደርግላችሁ የማቅረብ ብሩን በየጊዜው እንዲሰጣችሁ የምትፈልጉትን ያህል ብር የተስማማችሁትን ያህል ብር እንዲሰጣችሁ የመጠየቅ መብት አላችሁ ማለት ነው። ይሄ መብታችሁ ነው። ኢንስቴድ ደግሞ ክሌም ስታረጉ የሆነ መብታችሁን ግዴታችሁን ደግሞ መወጣት አለባችሁ ማለት ነው። ጀስት ሰጥቶ መቀበል ማለት ነው። ይሄ ራይት ኤንድ ኦብሊጌሽን የምንለው ማለት ነው። ይሄ ነው። ምንም የተለየ ዲፊኒሽን የለውም። ፓቬሊየር ደግሞ ምን ብሎ ዲፋይን አደረገው? obligation as undertaking not by Roman citizens to perform some acts or to do or to give or render rights to non-Roman citizens ምንም አይነት ልዩነት የለውም። just ይሄም perform some act to do or to give to render rights to non-Roman citizens የሆነ አክት እንትን ታደርጋለህ ከዛ የሮማን ሲቲዝን ይሰጣል ማለት ነው። ምንም አይነት ልዩነት የለውም። እንግዲህ እነዚህ ናቸው ኦብሊጌሽን። እንግዲህ ፈተና የሚመጣው በአብዛኛው ይሄ ነው። ይሄው እዚህ ላይ የዘለልኩት ምክንያት እዚህ እስከዚህ ያለውን የዘለልኩት ቅድም ሳነበው ብዙም ጀስት ኮንሴፕት የለውም። ብዙ ምንም ያኔ ያህል ፈተና የሚመጣ ነገር የለውም። ምክንያቱም ኮንትራት እንግዲህ አብዛኞቻችሁ እንደምትገምቱት ኬዝ ነው የሚመጣው ጥያቄው። ኬዝ ደግሞ እንዴት እንደምትሰሩ አሳያችኋለሁ ማለት ነው። ኦኬ in general concept obligation can be expressed clearly be expressed as እንዴት ነው ኤክስፕረስ የምናደርገው ስንል አንደኛ obligation to give or not to give መስጠት የሆነ ነገር ማድረግ ወይም መስጠት ወይም ደግሞ አለመስጠት ማለት ነው። ሁለተኛ obligation to do or not to do ለሆነ ሰው የሆነ ስራ መስራት ወይም ደግሞ አለመስራት። obligation to render rights to others to do something ይላል። render means give ማለት ነው። rights to others to do something ይሄ ደግሞ የሆነን ስራ እንዲሰሩ ለሰዎች ራይት የመስጠትና ያለመስጠት ጉዳይ ነው ማለት ነው። እነዚህ ሶስት ኮንሴፕቶች ነው የምታዩት። to give or not to give መስጠትና ለመስጠት፣ መስራትና ለመስራት፣ ከዛ ደግሞ ራይት መስጠትና ለመስጠት ማለት ነው። እነዚህ ሶስት ኮንሴፕቶች ትይዛላችሁ። just feel free ይሄን ባትይዙትም ችግር የለውም። ብቻ
ዋናው እናንተ ኬዙን በደንብ ሰርታችሁ ፈተና እንድታልፉልኝ ነው የምፈልገው። ይሄ መግቢያ እንደ መግቢያ ያክል ነው። እንግዲህ ዲፊኒሽን ኦፍ ኦብሊጌሽን ብላክ ስሎ ዲክሽነሪ ባይዘው ብላክ ስሎ ዲክሽነሪን አሁንም እንደ አድቫይስ ሁሌም ቪዲዮ ላይ ላለው አውርዱት። ስልካችሁ ላይ ሁሌም ሊኖር የሚገባ ዲክሽነሪ ብላክ ስሎ ዲክሽነሪ ነው። ምክንያቱም ኤቭሪ ወርድ አለ ማለት ነው። ማንኛውም ወርድ ብላክ ስሎ ዲክሽነሪ ብላችሁ ሰርች አድርጉት። ቴሌግራም ላይ ይመጣላችኋል። ጉግል ላይም ሰርች ብታደርጉት ፒዲኤፉ ይመጣላችኋል። የትም ቦታ አለ። አይ ቲንክ በአፕሊኬሽን ጉግል ፕሌይ ስቶርም ሊኖር ይችላል ስገምት ማለት ነው። እና ይህን ዲክሽነሪ እንድትጠቀሙበት በጣም በጣም ሪኮመንድ አረጋችኋለሁ ጋይስ፣ በጣም ሪኮመንድ አረጋችኋለሁ። እሺ እንዳትረሱ። ኦብሊጌሽንን እዚህ ሁሉ ያሉት ስኮላሮች የሚገልጹት ከላይ በገለጽኩት መሰረት ነው። ሁሉም ተመሳሳይ ናቸው የሚገልጹት። እንግዲህ ወደ ዋናው ልንገባ ነው። ሶርስ ኦፍ ኦብሊጌሽን ይባላል። ሶርስ ኦፍ ኦብሊጌሽን አኮርዲንግ ቱ ያው ጌይ ነው የሚለው እንደምታዩት ያው በመጥፎ ቃል እንዳትረዱት ያስቃል ትንሽ ስሙ። ሮማን ጁሪስት ነው በዛ ሰዓት የነበረ ማለት ነው። ዘ ፋንዳሜንታል ሶርስ ኦፍ ኦብሊጌሽን ካን ቢ ክላሲፋይድ ኢንቱ ቱ በሁለት ይከፈላል ይላል። አንደኛው ኮንትራት፣ ሁለተኛው ደግሞ ቢዮንድ ኮንትራት ኤክስትራ ኮንትራት የምንለው ማለት ነው። እና this obligations which arise beyond the contract are divided into unjust enrichment ወይም ደግሞ ኳዚ ኮንትራት እና unlawful acts ወይም ሊሲት የምንላቸው ናቸው። ይሄ ኤክስትራ ኮንትራት ቪዲዮን ቼክ አድርጉት፣ እዛኛው ቻናሌ ላይ ሰርቻለሁ። ቻናሌ የምትፈልጉ ልጆች ካላችሁ ደግሞ አሁን ሌላ ቪዲዮዎች እየሰራሁበት ስለሆነ ነው። ጀስት ቻናሉን ኔሙን ቀይሬ ስሙን ቀይሬ ሌላ ኮንቴንት እየሰራሁበት ስለሆነ ነው። ከ25,000 በላይ ሰብስክራይበሮች ያሉት ቻናል አለ፣ ሌላኛው ቻናሌ ማለት ነው። እሱን ቼክ አድርጉት። ኮሜንት ላይ ፒን አደርግላችኋለሁ፣ አስቀምጥላችኋለሁ ማለት ነው ቻናሉን። እዛ ውስጥ ገብታችሁ ስለ ኮንትራት ኤክስትራ ኮንትራት የሰራሁትን ቪዲዮ ቼክ ማድረግ ትችላላችሁ። ሌላኛው in modern times the laws of different countries clearly express the source of obligation በአሁኑ ሰዓት በሞደርን ታይም the laws of different countries የተለያዩ ሀገራት ህጎች ኤክስፕረስ ያደርጉታል፣ ሶርስ ኦፍ ኦብሊጌሽኑ ክሊርሊ ይገልጹታል ይላል። ፎር ኢንስታንስ ለምሳሌ ፈረንሳይ ሲቪል ኮዶች ክላሲፋይ ሶርስ ኦፍ ኦብሊጌሽንስ አር በዚህ በአምስት ከፍለውታል ማለት 1 2 3 4 5 በአምስት ከፍለውታል ማለት ነው። አንደኛው ኦብሊጌሽን ዛት አራይዝ ፍሮም ኮንትራት ከኮንትራት የሚመነጭ ኦብሊጌሽን፣ ከኤክስትራ ኮንትራት፣ unlawful acts፣ ኦብሊጌሽን ዛት አራይዝ ፍሮም ኮዚንግ ኦፍ ፊዚካል ኢንጁሪ። አያችሁት? ማቴሪያል ዳሜጅ እና ፊዚካል ኢንጁሪ ክሪሚናል ያለው የተማራችሁት ማለት ነው፣ ወይም ደግሞ የምትማሩት። ፊዚካል ኢንጁሪ አካል ጉዳት ሲያጋጥም ነው። ማቴሪያል ዳሜጅ ማለት ደግሞ ማቴሪያላችሁ ዳሜጅ ሲደረግ፣ ለምሳሌ መኪናችሁ ቢገጭ ወይም ደግሞ የሆነ እቃችሁ ቢሰበር ምናምን አይነት ነገር አለ አይደል? አምስተኛው ደግሞ ኦብሊጌሽን አራይዚንግ ፍሮም ሎው ከህግ የሚመነጭ ኦብሊጌሽን ደግሞ አሉ። እነዚህን በአምስት ይከፍለዋል። ዶክተር ይሄ ፈተና አይመጣም፣ ጀስት ለውቀት ነው ጋይስ። ፈተና የሚመጣው ኬዝ ነው በቃ። ኦብሊጌሽን አራይዚንግ ፍሮም the law is unilateral obligation imposed on citizens contracting parties without their consent. This includes among obligation that arise from the law። ይሄ ፈተና ይመጣል። ኤግዚት በተለይ ይሄ ይመጣል። ኦብሊጌሽን ቱ ፓይ ኢንካም ታክስ አያችሁት? ከህግ ነው የሚመነጨው፣ ተዋውላችሁ አይደለም። ከአንድ ሰው ጋር ተዋውላችሁ አይደለም ይመጣባችሁ። ኦብሊጌሽን ቱ ሬንደር ሚሊታሪ ሰርቪስስ፣ ኦብሊጌሽን ኦፍ ክሬዲተርስ፣ ኦብሊጌሽን ኦፍ ደብተርስ፣ ኦብሊጌሽን ኦፍ ፋርመርስ ፋሚሊስ ቱ ዜር ችልድረን ለቤተሰቦቻችሁ። አሁን ለምሳሌ ምን ቤተሰብ ልጆችን እንደዚህ አድርጌ ልጅን አባትና እናት ልጅን እንደዚህ አድርጌ ብለው ሳይሆን ኢምፕላይድሊ ነው፣ በውስጥ ታዋቂነት ነው የሚያሳድጉት ማለት ነው። እና እነዚህ እንድትይዙ ከህግ የሚመነጩ ኢዝ ዩኒላተራል። ባይላተራል የሚባለው ሁለት ነገር ሲኖር፣ ሁለት ስምምነት፣ ሁለት ሰዎች ሲስማሙ ነው። ዩኒ ሲሆን ግን አንድ በአንድ ነው የሚመነጨው፣ ከላይ ነው የሚመነጨው ማለት ነው። እና ይሄ ነው ሞር ይሄኛው ሊያምታታችሁ ይችላል። ሬንደር ሚሊታሪ ሰርቪስ በውል ተዋውላችሁ አይደል እንዴ ሚሊታሪ ሰርቪስ ለመስጠት የምትገቡት ካላችሁ ዲዩሪንግ ኢመርጀንሲ፣ ለምሳሌ በኢመርጀንሲ ሰዓት ሁሉም ሰው ኦብሊጌሽን አለበት ሀገርን የመከላከል ማለት ነው። እና ታይፕስ ኦፍ ኦብሊጌሽንን ስናይ ዲቪዚብል ኦብሊጌሽን እዚህ ላይ እንዳለ መጣበታለሁ ወደ ላይ ተመልሼ። ሁለተኛ ደግሞ ኢንዲቪዚብል ኦብሊጌሽን አለ፣ ፖዚቲቭ ኦብሊጌሽን አለ፣ ከዛ ደግሞ ኔጌቲቭ ኦብሊጌሽን አለ ማለት ነው። ይሄ እንዳትረሱ። ታይፕስ ኦፍ ኦብሊጌሽን ኦብሊጌሽንስ ካን ቢ ክላሲፋይድ ቤዝድ ኦን ኔቸር ኦፍ አክቲቪቲስ፣ በኔቸር ኦፍ አክቲቪቲዎች ሊለያዩ ይችላሉ። ነምበር ኦፍ ፓርቲስ ሌጋሊ ባውንድ ባይ ኦብሊጌሽን አኮርዲንግሊ they can be classified into obligation። እንግዲህ አንደኛ በኔቸር ኦፍ አክቲቪቲ አቸው ይለያያሉ።
ሁለተኛ ምን ያህል ፓርቲዎች ኢንጌጅ ያደርጋሉ በሚለው ይለያያሉ ማለት ነው። በሁለት ነገር ነው የሚለያዩት፣ በኔቸር በተፈጥሯቸው፣ ሁለተኛ ደግሞ በሰዎች ብዛት። ዲቪዚብል ኦብሊጌሽን የመጀመሪያው ነው። ዚስ ኢዝ አይ ቲንክ ድምፄን በጣም ከፍ አደረኩባቸው መሰለኝ እና የተወሰነ ዝቅ ላድርገው፣ ኤርፎናችሁን ጨመር አድርጉት ማለት ነው። አሁን ድምፅ ኦልራይት ጋይስ፣ ለምን እዚህ ላይ አድቫይስ አልሰጣችሁም? ስንት ደቂቃ ተጠቀምን ማለት ነው? እስኪ 14 ደቂቃ ጭራሽ። እዛ ከሆነ እዚህ ላይ አድቫይስ ይሰጣችኋለሁ፣ መሀል ላይ ስለሆነ ማለት ነው። አድቫይስ ይሰጣችኋል። እንግዲህ ምን አደርግ ነበር መሰላችሁ? ሰከንድ ሴሚስተር ፍሬሽ እያሉ ምናምን በጣም ትልቅ ችግር የነበረው ራሴን ከሌሎች ተማሪዎች ጋር አነጻጽር ነበር ማለት ነው። ያው ፕሮሚስ ሰጥቻችሁ ነበር መጀመሪያ ቪዲዮ ላይ በደንብ አይታችሁት ከሆነ መየባህሉ አድቫይስ እሰጣለሁ ለተማሪዎች ስላልኩኝ ማለት ነው። ቃል ስለገባሁላችሁ አሁን አንደኛውን አድቫይስ ልስጣችሁ። እንግዲህ ራሴን ከሌላ ተማሪ ጋር አነጻጽርና አንዱ ተማሪ በደንብ እያጠና ከሆነ አጠናለሁ። ለምሳሌ ጀለሶች እያጠኑ ከሆነ አጠናለሁ። ብር እየሰሩ ከሆነ ሜክ ለማድረግ ተፍ ተፍላለሁ። በቃ በሌላው ስመራ ነበር። አሁን ግን በጣም የገባኝ ነገር ቢኖር ምን መሰላችሁ? ራሳችሁን ሁኑ። አደራችሁን ዩኒቨርሲቲው ስኬታማ መሆን ከፈለጋችሁ ራሳችሁን ሁኑ ማለት ነው። ወጣችሁ ራሱ ስራ እንዳትፈልጉ ያደርጋችሁ ራሳችሁ መሆናችሁ ማለት ነው። ዘ ቤስት አድቫይስ በቃ ራሳችሁን ሁኑ። ጓደኛ ቀንሱ፣ አታብዙ፣ ጀማ አታብዙ። እኔ ፍሬሽ ላይ በጣም ነው የተጎዳሁት፣ ብታምኑም ባታምኑም ማለት ነው። ፎር ማምጣት እየቻልኩ ነው 3.8 ምናምን ነው ያመጣሁት አስታውሳለሁ ፍሬሽ ላይ ያለሁና። በእርግጥ እዚህ ያው አዲስ አበባ ዩኒቨርሲቲ እንደ ስሙ አይደለም፣ ከባድ አይደለም፣ ብዙም አይከብድም፣ ፈተናም ብዙ አያከብዱም። እና በተቻለ መጠን ምን እንድታደርጉ ነው መመክራችሁ መሰላችሁ? ብቻችሁን ሁኑ። ብቻችሁን ስትሆኑ በጣም ክሬቲቭ ነው የምትሆኑት። ሰዓታችሁን በደንብ ነው የምትጠቀሙት። ጠቃሚ ቪዲዮዎችን ዩቲዩብ ላይ ያወረዳችሁ እዩ። ቲክቶክ አፕሊኬሽናችሁን ከቻላችሁ ደልቱት። እኔ ለ2 ዓመት ነው የደለትኩት። 2 ዓመት ሙሉ ቲክቶክ አልደልትም እንትን ሶሪ ኦ ማይ ጋድ አልደለትም ያልኩት። ፌስቡክማ በቃ ገና ፍሬሽ ስገባ ነው የደለትኩት። ፍሬሽ ላይ በጣም ውጤቴ እንዲቀንስ ትልቅ አስተዋጽኦ ያደረገው ባይዞ እንትን ነው ቲክቶክ ነው። እና በጣም አይ ነበር ቲክቶክ እና ቪዲዮዎች ለመስራት ስፈልግ ብቻ ነው ባይዞ አፕሎድ ማድረገው። በ3 ቀን በ4 ቀን አንዴ አፕሎድ እንትን ኢንስቶል አደረገውና ቲክቶክ አፕሊኬሽን መልሼ ደልተዋለሁ ማለት ነው። እና ቲክቶክ አፕሊኬሽናችሁን ካልደለታችሁ እርግጠኛ ነኝ እንደኔ ራሳችሁን መቆጣጠር ማትችሉ ልጆች ካላችሁ ከባድ ነው የሚሆነው ማለት ነው። ይመስላችኋል ራሳችሁ የምትቆጣጠሩ፣ ግን ሳታስቡት 1 ሰዓት 2 ሰዓት ራሱ በጣም ብዙ ሰዓት ስለምትጠቀሙ በጣም ብዙ ሰዓት 1 ሰዓት ልጠቀም ብላችሁ ቲክቶክ ገብታችሁ 3 ሰዓት ልትቀመጡ ትችላላችሁ። ይሄ ደግሞ ጊዜያችሁን ይገላል ማለት ነው። እና በተሻለ መጠን እንዴት ነው ብር ምሰራው እያላችሁ ቲንክ አድርጉ ከራሳችሁ ጋር። ማስጠናት በጎን ተማሪዎች ምናምን ከተማ ላይ በተለይ አዲስ አበባ የምትማሩ ተማሪዎች በጎን ቱቶሪንግ ሰርቪስ መስጠት አለባችሁ ማለት ነው። ሌሎች ተማሪዎችን ማስጠናት። ባህር ዳር ላይም እንጅባራ ላይም ደላሎችን አናግሯቸው ጋይስ፣ ያስገኟቸዋል። ደላላ 1000 ብር ነው ብትከፍሉ። ለደላላ ተናግራችሁ ማስጠናት መግባት ትችላላችሁ ማለት ነው። በአካባቢያችሁ ደላላ የት ጋር ነው የሚገኘው ምናምን ብላችሁ ጠያይቃችሁ ማለት ነው። እርግጠኛ ነኝ ይሄን ቪዲዮ ያያችሁ ልጆች፣ አሁን ይሄን ምክር የሰማችሁ ልጆች በ2 ዓመት በ1 ዓመት ውስጥ ህይወታችሁ ይቀየራል። የኔን ስላየሁት ማለት ነው። እኔ አሁን 3 አይነት ስራ ነው እየሰራሁ ያለሁት። እሱ በሁለተኛው ምክሬ እነግራችኋለሁ ማለት ነው። ከዩቲዩብ በተጨማሪ ሌላ መስራቸውን ስራዎች ደግሞ እነግራችኋለሁ ማለት ነው። እንደዛ ስላችሁ ደግሞ ለብር ብቻ ብዬ አይደለም ይሄን ቪዲዮ እየሰራሁት ያለሁት ጋይስ። በጣም ለኤግዚት እኔ የተጠቀምኩበትን ስትራቴጂ ለእናንተ አፕላይ እንድታደርጉት፣ ነገ ኤግዚት ስለሚጠብቃችሁ ሩቅ ይመስላችኋል እንጂ ቅርብ ስለሆነ A+ እንዴት እንዳመጣው ኮንትራት ላይ እሱንም አድቫይስ ስለምታገኙበት ነው። ሁሌም የኔን ቪዲዮ የሚያዩ ተማሪዎች ሁሌም ህይወታቸው ተቀየርን፣ እንደዚህ ይሄን ነገር ይሄን ስራ አገኘን፣ ይሄን እንደዚህ ሞከረን ምናምን ነው የሚሉትና ከኦንላይን ስራ አንስቶ እስከ ፕራክቲካል መሬት ላይ የወረደው እንዴት ራሳችሁ ማሰቃየት እንዳለባችሁ በወጣትነታችሁ አሳያችኋለሁ። ሌትስ ጎ ጋይስ። አሁን ዲቪዚብል ኦብሊጌሽን ምንድን ነው? ዲቪዚብል ማለት የሚከፋፈል ነው ወይስ ምንድን ነው የሚለውን እንየው እስኪ። This is one whereby a party undertakes to perform its obligations by dividing into parties ይላል። አያችሁት? whereby a party undertakes to perform its obligation by dividing into parties። ፓርቲዎች ለምሳሌ 2 ሰዎች ኮንስትራክሽኑን ተከፋፍላችሁ ግማሹን ይሄን ልስራ ግማሹን ይሄን ልስራ ብላችሁ ቤቱን ከሁለት ተከፋፍላችሁ ግማሹን አንደኛውን ፎቅ ላይ ያለውን ግማሹ ደግሞ ግራውንድ ላይ ያለውን ብትሰሩት ይሄ ዲቪዚብል ይባላል። for instance if A and B owed
ሲ 1000 ብር such parties obligation perform or discharge the obligation by paying half part of the debt to C which is 500 ብር ይችላል። እንግዲህ ለምሳሌ ሲምፕሊ if A and B owed C 1000 ብር such parties to obligation perform or discharge the obligation by paying half part of the debt to C which is 500 ብር each አያችሁ እና ቢ 1000 ብር ቢበደሩ 500 ብር ለሲ መክፈል ማለት ነው። እንደዚህ አድርጋችሁ አስቡ። ለምሳሌ አንድ ሙሉ ቤት አንደኛ ፎቅ ያለው ማለት ነው ገንቡ ብትባሉ ለሁለት ብትገነቡትና ብሩን ከሁለት ብትካፈሉ አይነት ነገር አድርጉት። just this is it divisible ማለት ሊከፋፈል የሚችል አሁን 1000 ብር 500 አድርገው እንደከፈሉት ማለት ነው። ሊከፋፈል የሚችል divisible ከሰው መረዳት ይችላልላችሁ። indivisible obligation ደግሞ in this type of obligation the performance of obligation undertakes cannot be divided into parts አያችሁ this type of obligation the performance of obligation undertakes cannot be divided into parts ሊከፋፈል የማይችል ማለት ነው። hence this type of obligation partial performance is impossible given the conditions and circumstances of its formation which does not allow the performance of obligation by dividing into parts ለምሳሌ ምን ልስጣችሁ መሰላችሁ indivisible obligation የሚባለው ሊከፋፈል የማይችል በቃ ሙሉ በሙሉ መፈጸም ነው ያለበት ከሁለት ከፋፍላችሁ መስራት አትችሉም በቃ ሊከፈል አይችልም ማለት ነው። ለሁለት መከፈል ጭራሽ አይችልም ብላችሁ አስቡ። positive obligation የምንለው ደግሞ this is a situation where a person's obligation is to do or to give something to another this requires an action from the debtor እንግዲህ positive obligation ማለት አንድ ነገር ስራ ተብላችሁ ስትታዘዙ ማለት ነው። ይሄኛው ደግሞ negative obligation በተቃራኒው ነው አትስራ አየው ለምሳሌ አንድ ሰው ህፃናትን ወንዶች ማለት ነው ህፃናትና ያለ መድፈር ግዴታ አለብን ሪፍሬን የማድረግ ሪፍሬን ሚንስ አለማድረግ ማለት ነው። እሺ ያለማድረግ ግዴታ አለብን። ልጆች እናት አባቶች ደግሞ ፖዚቲቭ ኦብሊጌሽን አላቸው ልጆችን የመንከባከብ to do or to give something ማለት ነው። እንደዚህ ያደርጋችሁ እዩት ይሄን ነው የሚለው example real life example ነው company A may agree with company B in which company A undertakes obligation not to produce or sell certain goods in the same market አያችሁ ለምሳሌ ቢጃ ኢትዮጵያን ታውቁታላችሁ እንትን ማሽኖችን ምናምን በመምረት ይታወቃል። ሌላ ካምፓኒ ደግሞ አሁን ለምሳሌ ምን ልበላችሁ ሌላ ካምፓኒ አስዩ ማርጉና ሁለቱ ካምፓኒዎች ኮምፒውተር ለማድረግ የሆነ አግሪመንት ቢገቡ አንዱ ይሄን ፕሮዳክት ሲያመርት ሌላኛው ያን ፕሮዳክት ማምረት የለበትም ከተባለ ሪፍሬን ማድረግ ነው። ሪፍሬን ማድረግ ማለት መከልከል ማለት ነው አለ ማድረግ ማለት ነው። እሺ ይሄን እንዴት ይዙ ነው ያው እዚህ እስካሁን ያየናቸው ምንድናቸው አንደኛ ዲቪዚብል ከፋፍላችሁ መፈጸም የምትችሉት ኢንዲቪዚብል ማይከፋፈል ፖዚቲቭ አድርግ ይሄን አድርግ ኔጌቲቭ ደግሞ ይሄን አታድርግ አትድፈር አትስረቅ አይነት ነገር ማለት ነው። እሺ based on the number of parties legally bound obligations can be classified into unilateral bilateral እና multilateral obligations ተብለው ሊከፈሉ ይችላሉ ማለት ነው። unilateral bilateral and multilateral ተብለው ሊከፈሉ ይችላሉ ማለት ነው። multilateral ተብለው ይከፈላሉ በምን በፓርቲዎች ብዛት ቅድም በኔቸሩ ነው እስካሁን ያየነው ዲቪዚብል ኢንዲቪዚብል ፖዚቲቭ እና ኔጌቲቭ ብለን ያየነው በኔቸሩ ነው። አሁን ደግሞ በፓርቲዎች ብዛት unilateral obligation arise from a contract in which two parties are participate አያችሁት arise from in which two parties are participate however only one of the parties is legally bound by the contract for the benefit of the other contracting party example donation አያችሁት donation የሚጠቀመው ማን ነው ሌጋሊ ባውንድ የሚደረገው ማን ነው ሰጪው ማለት ነው። ለምሳሌ ዶኔት አደረኩ የሆነ ብር ለሆነ በጎ ፈቃድ አገልግሎት ዶኔት አደረኩ ወይም ደግሞ ሰጠው የሆነ ብር ለምሳሌ 500 ሺህ ብር ሰጠው ልበል ለሆነ ለመቄዶንያ ሰጠው ዶኔት አደረኩ ማለት ነው። እንግዲህ የመስጠት ግዴታ የማን ነው የኔ ነው ማለት ነው። ፐርፎርም የማድረግ ግዴታ የኔ ነው ማለት ነው። ሁለት ፓርቲዎች ነው ያለነው እኔና መቄዶንያ ማለት ነው። ነገር ግን የመስጠት ግዴታ የማን ነው only one of the parties is legally bound by the contract for the benefit of the other contracting party አያችሁ የኔ ነው የኔ ግዴታ ነው የመስጠት ማለት ነው። እና ይሄ እንዴት ይዙ ይሄኛው ምን ይባላል ዩኒላተራል ይባላል። እሺ አንደኛው ብቻ ኦብሊጌሽኑን ሲወጣ ባይላተራል ግን ሁለቱ ፓርቲዎች ሲወጡ ነው። ለምሳሌ
ብር እሰጥሃለሁ እንደዚህ አድርግልኝ ይሄን ዕቃ ከዚህ እስከዚህ አምጣልኝ በመኪና ጭነህ አምጣልኝ ብል ይሄ እኔ ብሩን የመስጠት ግዴታ አለብኝ፣ ያኛው ደግሞ እቃውን የማምጣት ግዴታ አለበት ማለት ነው። ኢኳል ተርም ነው። አያችሁት? በብሩ እኩል ነው። 100,000 ብር ስትሰጠው የ100,000 ብር ትራንስፖርት ያመጣልኛል ማለት ነው። ላይክ ዚስ ቱ ፕሮሚሰርስ ኤንድ ቱ ፕሮሚስ። አያችሁት? ሁለት ፕሮሚስስ አሉ፣ ፕሮሚሰርስ አሉ። ገዢና ሻጭ አሉ ማለት ነው በሌላ አባባል ሲምፕል ተርም። ሌላኛው ደግሞ መልቲላተራል ኦብሊጌሽን የምንለው ነው። መልቲላተራል የምንለው ደግሞ ሞር ዛን 2% አንደርቴክ ሲያደርጉ ከሁለት በላይ ሰዎች ሲገቡበት ማለት ነው። ሰች ኦብሊጌሽን ደግሞ በስንት ይከፈላል? በሶስት ልንከፍለው እንችላለን። መልቲላተራል አንደኛው ሲምፕል ጆይንት ኦብሊጌሽን የምንለው ነው። ሁለተኛው ጆይንት የምንለው ነው። ሶስተኛው ደግሞ ሰቨራል ኤንድ ጆይንት ኦብሊጌሽን የምንለው ነው ማለት ነው። ሲምፕል ጆይንት ኦብሊጌሽን የምንለው ምንድነው? ኢን ዚስ ታይፕ ኦፍ ኦብሊጌሽን ፓርቲስ who are bound by such obligation are not jointly liable for the total debts but each debtor is liable for its own share with the exception of article 1917 of the civil code ይላል። እንግዲህ in this type of obligation parties who are bound by such obligation are not jointly liable for the total debts but each debtor is liable for its own share with the exception of article 1917 ይላል። እንግዲህ ፓርቲዎች ምንድነው እዚህ ውስጥ ያሉ እንግዲህ ከሁለት በላይ የሆኑ ፓርቲዎች ናቸው። ሲምፕል ጆይንት፣ ሰቨራል ኤንድ ጆይንት የምንላቸው እነዚህ ሶስቱ ማለት ነው። ሲምፕል ጆይንት እና ሰቨራል ኤንድ ጆይንት ኦብሊጌሽኖች ፓርቲዎቹ ከሶስት እና ከዛ በላይ ናቸው ማለት ነው። ይሄ እንዴት ይዙልኝ መጀመሪያ። ሁለተኛ ደግሞ ምንድነው parties who are bound by such obligation are not jointly liable ይላል። jointly liable ናቸው አይደሉም ማለት ነው። አብረው የመክፈል ግዴታ የለባቸውም ለቶታል ደብቱ ማለት ነው። but each debtor is liable for its own share ለየግሉ ለምሳሌ በጋራ 10,000 ብር ብታበድራቸው ለሶስት ሰዎች 3333 ብር ነው የሚደርሳቸው። 3333 ብር ከ33 ሳንቲም ይደርሳቸዋል ማለት ነው። ይሄን ነው እዚህ ላይ የሚያወራው። አርቲክል 1917 እመጣላችኋለሁ ስለ ኮንትራክት ፎርሜሽን ምናምን ስናወራ እዛ ላይ ያሳያችኋለሁ። ጆይንት ኦብሊጌሽንስ ደግሞ it arises from contractual obligation in which two or more parties participate and debtors are jointly liable for the debt secured as a result of obligation entered into which the creditor or creditors ይላል። እንግዲህ jointly በጋራ ሊጠየቁ ይችላሉ ማለት ነው። እሺ jointly በጋራ ሊጠየቁ ይችላሉ። እዚህ ላይ በጋራ ይጠይቃሉ። እዚህኛው ላይ ግን የየግሉን ብቻ ነው ሰው የሚከፍለው። ሲምፕል ጆይንት ማለት ነው። ሲምፕል ማለት ጀስት ለየግልህ ማለት ነው። ጆይንት ማለት በጋራ፣ ሰቨራል ኤንድ ጆይንት ማለት ሁለቱን የያዘ ማለት ነው። አንዱን ሰው የሁሉን ኦብሊጌሽን ልጠይቀው ትችላለህ። in this kind of obligation the creditors shall be jointly and severally በጋራ መጠየቅ ትችላለህ ወይም ደግሞ ለየግሉ። ለምሳሌ 10,000 ብር የቀድሞችን ሰዎች ብታበድራቸው ለሶስት ሰዎች አንዱን ሰው ብቻ 10,000 ብር ክፈለኝ ልትለው ትችላለህ። አየህ አንዱን ሰው ብቻ 10,000 ብሬን አምጣ ልትለው ትችላለህ። ለሶስቱ እኮ ነው ያበደርከው አይደል? ነገር ግን ሰቨራል ኤንድ ጆይንት ኦብሊጌሽን ከሆነ የተሰጣቸው እንደ ስምምነቱ ነው። እንግዲህ ምላችሁ እንደ ስምምነቱ ነው። ጆይንትሊ ኤንድ ሰቨራል ሊያብል ካላችሁ ኬዙ ላይ እንግዲህ እዚህ ላይ ኬዝ ይመጣል ጋይስ። የኬዝ ጥያቄ እንደዚህ ሆኖ ነው የሚመጣው። ሲምፕል ጆይንት ኦብሊጌሽን ነው ያላቸው ካላችሁ ኬዙ ላይ እያንዳንዱ ሰዎች የየግላቸውን የመክፈል ግዴታ ነው ያለባቸው ማለት ነው። joint obligations ማለት ደግሞ it arises from the contract in which more than two parties participate and debtors are jointly liable በጋራ ነው የሚጠየቁት ማለት ነው። እሺ በጋራ ነው የሚጠይቋቸው። several and joint obligations ማለት ደግሞ በጋራ መጠየቅ ትችላላችሁ። አንዱን ሰው ሙሉውን ልጠይቁት ትችላላችሁ ማለት ነው። 10,000 ብር አንዱን ሰው ብቻ ልጠይቁት ትችላላችሁ ወይም ደግሞ ከሶስቱ ሰዎች መጠየቅ ትችላላችሁ የሚለውን እንዴት ይዞልኝ ነው ማለት ነው። እነዚህ ሶስቱ በጣም ወሳኝ ኮንሴፕቶች ናቸው ማለት ነው። ኮሜንት ላይ አዲስ ሐሳብ ሲኖር እዚህ ላይ እኮ እንደዚህ ብታደርግልን እዚህ ላይም እንደው የተሳሳትከው ነገርም አለ ካላችሁ ፊል ፍሪ፣ ምንም ችግር የለውም መማማር ነው። እኔ በእኔ አረዳድ እንደዚህ ነው የተረዳሁት እና በቀላሉ ሲምፕል በሆነ ወይ ነው እያስረዳኋችሁ የሚመስለኝና ኮሜንት ላይ አዲስ ነገር ሲኖር አሳውቁኝ አደራችሁን ማለት ነው። አሳውቁኝ። አድቫይሴን ደግሞ ቅድም ያልኳችሁን ያዙ። በጣም ቢዝነሳችሁን ቡስት ነው የሚያደርግላችሁ። በአንዴ ነው 100,000 ሜክ የምታረጉት ማለት ነው። በ4 ወር በ5 ወር ውስጥ 100,000 ሜክ ታረጋላችሁ። ኦኬ the meaning of contract or ወይም ደግሞ ኮንትራክት ነው። የኮንትራክት ነው ሚኒንጉ እዚህ ላይ ሰጣችኋለሁ ማለት ነው። ሚኒንጉ ምንድነው የሚለውን ከዚህ ላይ እናያለን ማለት ነው። So the question is what is contract?
what is contract law are paramount important is difficult to define definitive answer to either ይላል to give a definitive answer to either ይላል ምንድነው ኮንትራት ለው ምናምን የሚለው ኮንትራት ለው ኮንትራትን ገቨርን የሚያደርግ ህግ ነው ሲምፕሊ ልንገራችሁ ኮንትራት ማለት ደግሞ ውል ነው በሁለት ሰዎች መካከል የሚደረግ ውል ነው በቃል ሊሆን ይችላል እንዴት ነው ፎርም የሚደረገው ሲል እናይበታል በጽሁፍ ሊሆን ይችላል በቃል ሊሆን ይችላል በፌስ ፋሻል ስትራክቸር ሲግኔቸር በብዙ መንገድ ነው ኮንትራት የሚፈጸመው እና ኮንትራት ውል ሲሆን ኮንትራት ለው ደግሞ ውሉን ገቨርን የሚያደርግ ህግ ማለት ነው 17 ስንት ነው የሚጀምረው 1680 አካባቢ ነው መሰለኝ የሚጀምረው እዛ አካባቢ ያሳያችኋለሁ ሲቪል ኮዱ ላይ እንሄዳለን ማለት ነው እና what is contract የሚለውን ዲፋይን አድርገዋል ብዙ ሰዎች ዲፋይን አድርገዋል ባይ ዘ ዌይ አንድ ምነግራችሁ ነገር አለፍከው ምንድነው ቶሎ ቶሎ የምትሄደው ካላችሁኝ በጣም አዛ ነው ሁሉን ነገር እንትን እንበል ካልና አሁን እንደምታዩት ኢቭን 11ኛው ፔጅ ላይ ነው ያለነው እዚህ ላይ እንደምትመለከቱት 11ኛው ፔጅ ላይ ነው ያለው ግን የተጠቀምነው ደቂቃ just as introductor መጀመሪያ ላይ በጣም ቤዝ መያዝ ስላለባችሁ ነው ቀስ እያልኩ እየሄድኩ ያለው 28 ደቂቃ ነው እየተጠቀምነው ያለነው which is very huge የሆነ ታይም ነው እየተጠቀምነው ያለነው እና just almost 30 ደቂቃ አካባቢ ነው የሚቀራችሁ እስከ 1 ሰዓት ምናምን ነው ቪዲዮ የምሰራው ረዘም ሊልባችሁ ይችላል ምክንያቱም አንደኛ ኮንሲስተንሲ መታገስን መማር አለባችሁ almost አድቫይስ ከሰጣችሁ 10 ደቂቃ በላይ አልፎኛል ስለዚህ አሁንም ሁለተኛውን አድቫይስ ልስጣችሁና እዚህ አካባቢ እንቀጥላለን ዴፊኒሽኑን አይተን ፐርፐዝ ምናምን እያልን እንቀጥላለን ማለት ነው አሁን ደግሞ ሌላ አድቫይስ ልሰጣችሁ ነው ጋይስ ኮንሲስተንሲ ማተርስ በየትኛውም የህይወታችሁ ክፍል ቢሆን ትንሽ ነገር አድርጋችሁ ጀምሩ ሁሉንም ነገር ቢሆን ማንኛውንም ነገር ነው ማለት ትንሽ ነገር አድርጋችሁ ጀምሯል ሞዴል ትባላለች እቺ ሞዴል ማለት ምንድነው መሰላችሁ መኪና ሲሰራ መጀመሪያ ትንሽዋ መኪና ትሰራለች በጣም በቃ በአንድ እጃችሁ ልትይዟት የምትችለው መኪና ማለት ነው እሷ ሞዴል ናት ሞዴሏን ከሰራችሁ በኋላ ነው ወደ ትልቁ መምጣት ያለባችሁ ማለት ነው እኔ አሁን ያኛው ሁለተኛው ቻናሌ ከ25000 በላይ ሰብስክራይበር ያለው ቻናሌን መጀመሪያ 3 አመት በፊት አካባቢ ነው የጀመርኩት ሲጀምር ጭንቀት አለው በጣም ያጨናንቃል ምናምን የሆነ ቪዲዮ ስትሰሩ ትምርታችሁ ውጤታችሁ አንዳንድ የሚቀንስባችሁ ጊዜ ያለ ሰዓት በጣም ብዙ ሰዓት ነው የምትሰጡት ዝግጅት ያስፈልጋል ምናምንና ሞዴል አወጣው ሞዴል ማለት ምንድነው ከዚህ በኋላ ከ3 አመት በኋላ ምን ይሆናል ምን ሊፈጠር ይችላል ምን ያህል ብር ሜክ ማድረግ ይችላልው ወይስ ደግሞ ምን አይነት ነገር ነው ማገኝበት ፐርሰናሊቲ እንዴት እንትን ይቀየራል ከሌሎች ሰዎች ጋር ያለ ኢንተራክሽን ንግግር የኮሙኒኬሽን ምናምን እና ሰልፍ ኮንፊደንስ በጣም ነው ቡስት ያደረገው ተማሪ ሆናችሁ ብር ማግኘት ስትጀምሩ ተማሪ ሆናችሁ ሌሎችን ማርዳት ስትጀምሩ ኢቭን ቤተሰቦቻችሁን መደጎም ስትጀምሩ በጣም ኮንፊደንሳችሁ ቡስት ያደርጋል ኖት ኦንሊ በኢትዮጵያ ቪው በጣም ዩቲዩብ ብዙ ብር አይከፍልም ነገር ግን ምነግራችሁ ነገር ምንድነው በቃ ጀምሩ የምር ነው የምላችሁ ጋይስ ዩቲዩብ መጀመር አለባችሁ ማርያምን ዩቲዩብ ጀምሩ ዩቲዩብ ቻናል ሊኖራችሁ ይገባል እንዴት ነው ዩቲዩብ ቻናል ምን ጀምረው ካላችሁ በጣም ብዙ የተሰሩ ቪዲዮዎች አሉ አቡጊዳ ሚዲያ የሚለውን ሂዱና ቼክ አድርጉት ዩቲዩብ እንዴት እንደምትጀምሩ በጣም የሚሰራ ቪዲዮ የሱ ቪዲዮ ነው እኔም ከሱ አይቼ ነው የጀመርኩት አቡጊዳ ሚዲያ ቴዲ ይባላል ልጁ እሱ በጣም ከመጀመሪያው እስከ መጨረሻው እንዴት ነው ሞኔታይዝ የምታደርጉት እንዴት ነው ምናምን የሚለውን ሁሉ ነገር ያሳያችኋል ጀምሩ ጋይስ ማርያምን በዶላር ነው መከፈል የምትጀምሩት እና ይሄ ሁለተኛው አድቫይስ ነው ዩቲዩብ ጀምሩ በቃ ኮንሱም አድርጉ ጋይስ ኮንሱመር አትሆኑ ፕሮዲዩሰር ሆኑ ማለት ነው እና እንደዛ እንድታደርጉ ነው መከራችሁ ኤቭሪዌር የኔ ቪዲዮዎች ውስጥ ብትገቡና ትምርታዊ ቪዲዮዎችን ስታዩ በዛኛው ቻናሌም ይሁን በዚህኛው ቻናሌ ስታዩ መሃል ላይ ሁሌም አድቫይስ ሰጣለሁ ጋይስ ተጠቀሙበት መሃል ላይ ሁሌም ቢሆን አድቫይስ ሰጣለሁ ለተማሪዎች ማለት ነው እኔ አሁን የቅጥር ህይወት ምናምን እያልኩ ምንም ማሰበው ነገር ስለሌለኝ ማለት ነው ኦልሞስት ወጥቼ የራሴን ካምፓኒ ምናምን መመስረት ነው ሁሉ ማሰበው ማለት ነው ምንም እንትና ያደርገኝም አያሳስበኝም አሁን ግን እንደዛ ስላችሁ በዩቲዩብ ብቻ ህይወት ይቀየራሉላችሁ እንዳታስቡ 3-4 ስራዎች መስራት አለባችሁ ቱቶሪንግ ሊሆን ይችላል ደላላነት ኢቭን በትርፍ ሰዓታችሁ ብትሰሩ በጣም ያዋጣል ምክንያቱም ኢን ሚሊየንስ ነው ባንዲ ልታገኙ የምትችሉት ደላላ ስትሆኑ ራሱ ማለት ነውና ሁሉንም የምትወዱትን ነገር ፓሽኔት የሆናችሁበትን ነገር ኮሙኒኬሽን የምትችሉ ከሆነ ደላላነት በጣም ጥሩ ነው ኔትወርኪንግ የምታውቁ ከሆነ እና ኤቭሪቲንግ አምሯችሁ ውስጥ የሚመጣውን ነገር ቴስት ከማድረግ ወደ ኋላ እንዳትሉ ሞክሩት ሞዴል እያወጣችሁ በሲምፕል ሞዴል በትንሿ ሞክሩት ማለት ነው ራሳችሁን ለ21 ቀን ቻሌንጅ አድርጉ
እንደዚህ እያደረጋችሁ ነው ህይወታችሁን መቀየር የምትችሉት ማለት ነው። እና እኔ ምን ልበላችሁ ፕራክቲካሊ በጣም ጠንካራ ሰው መሆን አለባችሁ። እየከበደ ነው ጊዜው የሚሄደው እየቀለለ ስላልሆነ ማለት ነው። እና ኦንሊ በትምህርታችሁ ብቻ ጠንካራ መሆን የለባችሁም። በሪል ላይፍ ላይ ያለው ውጭ ላይ ዩኒቨርሲቲ ውስጥ ሆናችሁ ውጩን ህይወት መላመድ አለባችሁ። እኔ አሁን ክረምት ጓደኞች ወደ ቤተሰቦቻቸው ሲሄዱ አልሄድም። ተከራይቼ ሪል ላይፉ ምን ይመስላል፣ እንዴት ነው ወጥ የሚሰራው፣ እንዴት ነው እንጀራ የሚጋገረው የሚለውን ስለማመድ ምን ስል ነው የከረምኩት ማለት ነው። እና በጣም ብልጥ መሆን ያስፈልጋል ጋይስ፣ በጣም ብልጥ መሆን ያስፈልጋል። ያው አበዛውባቸው። አድቫይስ ሲበዛ ጥሩ አይደለም። መተግበሩ ነው። አንዲት አድቫይስ ትበቃለች ለመተግበር ማለት ነው። በሌላ ደግሞ አሁን አንድ አድቫይስ ደግሞ ይቀረናል። ከተወሰኑ ደቂቃዎች በኋላ ሌላ አድቫይስ ደግሞ እሰጣችኋለሁ፣ ሶስተኛውን አድቫይሴን ማለት ነው። ኦልራይት ጋይስ እንግዲህ መሀል ላይ የጀመራችሁት ይህን ቪዲዮ ካላችሁ ሰብስክራይብ አድርጉኝ። አሁንም በጣም ብዙ ነገር ነው የምታገኙበት እዚህ ቪዲዮ እና ሰብስክራይብ ማድረግ እንዳትረሱ አደራችሁ። ምክንያቱም ይህ ቻናል ለእናንተና ለእናንተ ብቻ ነው የተፈጠረው ማለት ነው። እና ሰብስክራይብ አድርጉኝ አደራ 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 እላለሁ። እሺ ጋይስ ድክም አለኝ። እስኪ እንዲሁ 5 ሰከንድ ስጡኝ ልተንፍስ ጋይስ። 5 ደቂቃ ሶሪ በጣም 5 ሰከንድ ነው ያልኩት። ኦ ማይ ጋድ ኦ ማይ ጋድ። ኦኬ እንቀጥል። ናፕ አደርጋለሁ ይሄን ቪዲዮ እንደጨረስኩ ጋይስ። በጣም እየደከመኝ ነው። ያው እንግዲህ ላይፍ ትንሽ ያስጨንቃል። በጣም ብዙ ስራዎችን ነው የምሰራው እና እንደዛ ነው። ከዛ ስላችሁ ደግሞ ብዙ ስራ ለመስራት ራሳችሁ እንዳታጨናንቁ። ከትንሽ ነው የሚጀመረው። መጀመሪያ 1000 ብር ማግኘት ጀምሩ። ከዛ በኋላ 2000፣ ከዛ 3000፣ ከዛ 6000፣ ከዛ 10000፣ ከዛ 15፣ ከዛ 20 እያላችሁ ትጨምራላችሁ ማለት ነው። ኦኬ አሁን ዋት ኢዝ ኮንትራት? ኮንትራት ምንድን ነው? In Anglo-American legal systems defines contract as a promise or set of promises for the breach of which the law gives a remedy or performance of which the law recognizes in some way as a duty ይላል። እንግዲህ ኮንትራት ዲፋይን የሚያደርገው እንግዲህ እዚህ ላይ እንዴት ነው ብለን ስናይ in Anglo-American legal systems defines contract as a promise or set of promises ያ ፕሮሚስ ነው ወይም ደግሞ ቃል የምትገቡት ነው። ይሄን አደርጋለሁ ብላችሁ for the breach of which the law gives remedy አያችሁት። ያ ሲጣስ ስለ ሬሜዲ እናያለን። ነን ፐርፎርማንስ ሲኖር ወይም ደግሞ አለመፈጸም ሲኖር እንዴት ነው የሚደረገው? ቤቱን አስረክበኝ በ2 ዓመት ውስጥ አስረክባለሁ ብዬ ፕሮሚስ ገብቼ ቤቱን ሳልሰራው ግማሽ አድርጌ ብተወውና ኢቭን ራሱ ጥየው በወጣ እንዴት ነው ሬሜዲ የምከፍለው ለዛ ሰውዬ? በሰዓቱ ብሬን እስካልከፈለኝ እንዴት ነው ሬሜዲ ማገኘው የሚለውን እናይበታለን። በመጨረሻ ኬዝም ጭምር እያየን እንትን እንላለን ማለት ነው። ኬዝም ጭምር እያየን እንትን እንላለን በደንብ እናየዋለን ማለት ነው። እና ኮንትራት ፕሮሚስ ነው ብላችሁ እዩት። በበዛው አይደለም ጋይስ። ይሄ ነው ዘዘዘዘ ተመሳሳይ ነገር ነው። ያው 1675 ላይ ነው የሚጀምረው ኮንትራት ምናምን ይላል። ቅድም እንዳልኳቸው ማለት ነው 1675 ጀምሮ እናየዋለን ማለት ነው። ሲቪል ኮዱ ጋር ሄደን እና ዘዘዘዘ ነገር በጣም ብዙ ዘዘ አታንቡት፣ ጥር አድርጉት። ህይወታችሁ ላይም ማንኛውንም ነገር ስራ ስትሰሩ ይሁን እንዴት ነው ባጭር ነገር አኮምፕሊሽ ላደርገው የምችለው ባጭሩ ምን ማለት ነው ብላችሁ ተረዱት ማለት ነው። እና 1675 ዲፋይን ያደርገዋል። ኤሌመንትስ ኦፍ ኮንትራት ይላል። ኤሌመንት ኦፍ ኮንትራትን 1678 ላይ ዲፋይን ያደርጋል ማለት ነው። 1675 ኮንትራትን እንዴት አድርጎ ዲፋይን ያደርገዋል ስትሉ አን አግሪመንት ዌር ባይ ቱ ኦር ሞር ፐርሰኖች አሉ ቢትዊን ዘምሰልቭስ ክሬት ያደርጋሉ የሆነ ነገር። ምንድነው ያ ነገር ከተባለ ቫሪም ያደርጉታል፣ ያን ነገር ደግሞ ኤክስቲንጉሽም ያደርጉታል። ኦፍ ፕሮፕሪየታሪ ኔቸር ነው ኔቸሩ ማለት ነው ኮንትራት እና አግሪመንት ነው። በቃ ስምምነት ነው። ስምምነቱ ምንድነው አያገባኝም፣ ምንም ይሁንም ብቻ ቮይድ ያልሆነ ስምምነት ይሁን እንጂ ማለት ነው። ቮይድ ያልሆነ ይሁን። እሺ the purpose of and scope of contract law the purpose and scope of contract law ምንድነው? ፐርፐዙ ካልነ ፕራይመሪሊ ኮንሰርን የሚያደርገው ምንድነው? ሳፖርት ማድረግ ነው ኢንስቲትዩሽኖችን in exchange which is an enormous part of our life carried on the basis of that are in some sense termed as agreement እንግዲህ ሳፖርት ማድረግ ነው። ኢንስቲትዩሽኖች
የተለያዩ ድርጅቶች፣ ግለሰቦች ምናምን ትራንዛክሽን በሚያካሂዱ ሰዓት የሆነ ነገር ለመፈጸም በሚያስቡ ሰዓት ኮንትራት ይዋዋላሉ። ያን ኮንትራት ምን ማድረግ ነው? ሄልፕ ማድረግ ነው። በቃ ሳፖርት ማድረግ ነው። ድርጅቶችን ሳፖርት ማድረግ ነው አላማው ብላችሁ ያዙት። ሌላኛው ስኮፑ ነው። ስኮፑ እንግዲህ በጣም ብዙ ነው። ቫሪ ያደርጋል ከካንትሪ ካንትሪ ማለት ነው። ከሌጋል ሲስተም ወደ ሌጋል ሲስተም ቫሪ ያደርጋል ማለት ነው። ብቻ ኦብሊጌሽን እና ኦብሊጌሽንን ነው ማተር የሚያደርገው። መብታችሁን የምታስከብሩበት ኦብሊጌሽናችሁን የምትወጡበት ነው ብላችሁ ያዙት። ፈተና ስለማይመጣ ነው ጋይስ ይሄን ዝም ብዬ ማለት ነው። ሂስቶሪካል ዴቨሎፕመንቱ ምንም አይሰራላችሁም። ከድሮ ጀምሮ መጣ እንደዚህ ያደረገ ያው ከሮም ነው የሚነሳው፣ ወይ ከሮም ወይ ከግሪክ ምናምን ነው የሚነሳው እንደምታውቁት ሁሉም ነገር እና እዛ ተነስቶ ነው ወደዚህ የሚመጣው። ኢኮኖሚክ አናላይሲስ ኦፍ ኮንትራት ለው ምን አይነት ነገር ነው ኢኮኖሚካሊ አናላይሲስ የምንሰራው ኢኮኖሚካል ላይፋችን ላይ እንዴት ነው አፌክት የሚያደርገው? በጣም ብዙ ነገሮችን አፌክት ያደርጋል። ይሄን በጣም ዘዘ ነው በቃ በጣም ምን ልበላችሁ፣ ይሄ ታሪክ በሉት። ይሄ አይጠቅማችሁም፣ ምንም አይጠቅማችሁም። ይሄን አያችሁት አላያችሁት ምናምን አይጠቅማችሁም። ከዚህ ይልቅ ግን የሚጠቅማችሁ ቅድም ጆይንትሊ ሰበራሊ ምናምን ያልኳችሁ ነው። ጆይንትሊ ሰበራሊ ምናምን ብዬ የነገርኳችሁ ዲቪዥኖች እነዚያ ኬዝ ላይ በጣም ይጠቅሟቸዋል። ይህን ማንበብ ትችላላችሁ፣ ብትተውት ምንም አፌክት አያደርግም። እንግዲህ ይሄን ነው ልላችሁ የምፈልገው። ቻፕተር 2 ላይ ደግሞ ፎርሜሽን ኦፍ ኮንትራት ይላል። ፎርም እንዴት ነው የምናደርገው የሚለውን ስናይ እንግዲህ ኮንሰንት የመጀመሪያው ኤሌመንቶች አሉ ጋይስ፣ ኤሌመንቶች አሉ 1678 ላይ ኦኬ። እስኪ ኮዱ እስኪ ኮድ የት ጋር ነበር ኮዱ? ሲቪል ኮድ እኮ መኖር ነበረበት። ኧረ ሲቪል ኮድ የት ነህ? ሲቪል ኮድ የለኝም እንዴ? ከዚህ ሲቪል ኮድ የለኝም። ኦኬ በቃ ልግባላችሁ ኮድስ። እሺ እስኪ ኮድስ ውስጥ ካለ አይ አልወረደም። በቃ ኮድስ ላይም አልወረደም። እሺ እሺ እንቀጥል። ምንድን ነው መሰላችሁ እሺ ኮንሰንት የመጀመሪያውን ኮንሰንት ኢዝ ኤ ዲክላሬሽን ኦፍ ኢንቴንሽን ፍላጎታችሁ የምትገልጹበት ነው። ቱ ቢ ባውንድ ባይ ኦብሊጌሽኑ ባውንድ ለማድረግ ኤ ፐርሰን ሃዝ ቱ ቢ ኤክስፕረስ ሂዝ ዊሊንግነስ ቱ ክሬት አን ኦብሊጌሽን ኦን ሂምሰልፍ ይላል። እንግዲህ ራሱ ላይ ኦብሊጌሽንን ክሬት ለማድረግ እንትን ማድረግ አለበት ማለት ነው። እስኪ ቆይ ሴልስ ላይ ሌዮ ልግባ። ኦኬ ሴልስ ላይ እስኪ ምናልባት ካለ ሲቪል ኮዱ ምንድን ነው ግን መኖር ነበረበት እኮ ሲቪል ኮድ። የታባ ገባህ አንተ? አዎ ሲቪል ኮድ 1678 እዚህ ላይ እናመጣላችሁ። 1675 እና 78 አካባቢ እስኪ ቶሎ ክፈት። እሺ ፕላስ ኤፍ 1678 ግባ። እሺ 1678 ኧረ ቶሎ በል። ምንድነው ዛሬ ፒሲ ያዛ እየሆነብኝ ነው። አዎ 1678 አያችሁት ምን ይላል? ኤሌመንትስ ኦፍ ኮንትራት። በፊት ግን እዚህ አካባቢ ነው የሚጀምረው። ፔጅ 277 ላይ ነው የሚጀምረው እንደምታዩት ኦብሊጌሽን ሲልና ኮንትራት ሲን ኦብሊጌሽን ብሎ ኮንትራት ምንድን ነው የሚለውን አሁን ዲፋይን አድርገነዋል። ፕሮቪዥንስ አፕሊኬብል ቱ ኮንትራት ጄኔራል ታይትሉ ምናምን አፕላይ ያደርጋል ይላል። ይሄን ታዩታላችሁ። ዋናው ግን እዚህ ላይ ነው። ኤሌመንትስ ኦፍ ኮንትራት ምን ምን ናቸው የሚለውን እዚህ ላይ ለማየት እንሞክር። አንደኛው ኮንሰንት ነው። ኖ ቫሊድ ኮንትራክት ሻል ኤግዚስት አንለስ ይላል። እነዚህ ካልተሟሉ ቫሊድ አይደለም ኮንትራቱ ማለት ነው። አንደኛ ካፓሲቲ ማለት ነው። 18 ዓመት በላይ ሊሆናቸው ይገባል ምናምን የምንለው ማለት ነው። ኦብጀክት ሊኖረው ይገባል ማለት ነው። በህጉ ደግሞ የተደገፈ መሆን አለበት ነው የሚለው። ኮንሰንትን ደግሞ እዚህ የት አካባቢ ነው? ኮንሰንት ደግሞ 1679 ላይ ነው ያለው። ኮንሰንትን ደግሞ መኖር አለ ፈቃድ መኖር አለበት። ሙሉ ፈቃድ ፓርሻል ምናምን ሳይሆን ሙሉ ፈቃድ ነው። እሺ እንዴት ይዙልኝ ነው እንግዲህ ወደ ዋናው ወደ ገደለው እንምጣ። ኮንሰንት በቃ ያስፈልጋል ማለት ነው። ኮንሰንት ይሄው ስለ ኮንሰንት ነው የሚያወራው።
ካልፈቀደ ሰውየው ካልፈቀደ ከፈቀደ ምናምን ነው የሚለው። በቃ ኮንሰንት መኖር አለበት አንድ ኮንትራት ለመፈጸም። ሌላኛው ነን ባይንዲንግ አግሪመንትስ። ነን ባይንዲንግ አግሪመንት ምንድን ነው የሚለውን ስናይ a mere domestic or social agreements are not usually intended to bind and therefore are not contract። አያችሁት? ሚር ዶሜስቲክ ወይም ደግሞ ሶሻል አግሪመንቶች ብቻ መሆናቸው ይህ ኮንትራት ሊያስብለው አይችልም ማለት ነው። ለምሳሌ a father told his son that the father will reward 10,000 ብር if the son scores 4 points at his first semester። ለምሳሌ የኔ አባት ይደውልና ዩኒቨርሲቲ ውስጥ ያለው ምን ሊለኝ ይችላል? ፎር ካመጣ 10,000 ብር እሰጥሃለሁ ቢለኝ እና ያን እንትን ባያደርግ ሳይፈጽመው ቢቀር ፎር አመጣው ከዛ ብሩን ሳይሰጠኝ ቢቀር በህግ ሂዶ ተገዶ ሲሰጠው ምናምን አይባልም ማለት ነው። እነዚህ ነን ባይንዲንግ ይባላሉ። ዶሜስቲክ ቤተሰብ ወይም ደግሞ ሶሻል አግሪመንቶች ከሆኑ ዝም ብለው ማለት ነው። ባይንዲንግ ለመሆን ማሟላት ያለባቸው አሉ። እዚህ ታች እናያቸዋለን። ባይንዲንግ ኮንትራት ዩዥዋሊ ኢን ኔቸር ኦፍ ኮመርሻል ባርጌን። አያችሁት? ስምምነት መከራከር መኖር አለበት። እንደዚህ ብታደርግልኝ እንደዚህ ያደርጋለሁ እንደዚህ ተብሎ በደንብ ተስማምተው ምን ብለው ሁሉ ነገር በደንብ ስታንዳርድ በሆነ ወይ መሆን አለበት። እሺ ኢንቮልቪንግ ሳም ኤክስቼንጅ ኦፍ ጉድስ። አያችሁ? ጉድ ወይም ደግሞ ሰርቪስ መኖር አለበት። ፎር ፕራይስ። አያችሁ? እንደዚህ ካረክልኝ እንደዚህ ያደርግልሃለሁ ተብሎ ሰርቪስ መኖር አለበት ወይም ደግሞ ጉድ እቃ መኖር አለበት ማለት ነው። in considering whether sufficient intention to create a binding contract is present two situations are possible ይላል። እንግዲህ ኢንቴንሽንን ክሬት ለማድረግ ሁለት እንትኖች መኖር አለባቸው። አንደኛ where the parties expressed by denying the intention for commercial agreement ይላል። example a written commercial agreement describes itself merely as a honorable pledge and states expressly that it was not to subject to jurisdiction of any court ይላል። ሁለተኛው ደግሞ ቢ where the parties do not expressly deny intention to create a legal relation it is such in each case it is in each case a question of construction for the court to decide as to whether a contract is intended። እንግዲህ ኢንቴንሽኑ በደንብ መታወቅ አለበት ነው። እዚህ ላይ አሁን እነዚህ ሁለቱ ላይ በደንብ ለማውራት እንደሞከረው ኢንቴንሽኑ በደንብ መታወቅ አለበት፣ ኮንሰንት መኖር አለበት፣ ኮንትራት ሲፈጸም ኤሌመንቶች መሟላት አለባቸው ማለት ነው። በጣም ባይንዲንግ ነው። በቃ እነዚህ ኤሌመንቶች መሟላት አለባቸው። ሚር ዶሜስቲክ ብቻ መሆኑ ወይም ደግሞ የቤተሰብ ነገር መሆኑና ቃል መገባባቱ የኮንትራት አያስብለውም ማለት ነው። ጀስት በቀላሉ ሊፈርስ ይችላል ማለት ነው። እነዚህ ግን ኢንቴንሽን መኖር አለባቸው። ሳፊሽንት የሆነ ኢንቴንሽን መኖር አለበት ማለት ነው። እነዚህ ሁለቱ ሲቹዌሽኖች መሟላት አለባቸው ማለት ነው። አንደኛው where the party expressed by denying the intention፣ ሁለተኛው ደግሞ where the parties do not express deny intention to create legal relation። እነዚህ መሟላት አለባቸው ማለት ነው። እነዚህ መሟላት አለባቸው የሚለውን እንዲታዩ ማለት ነው። ቀለል ባለ መልኩ እንዲገባችሁ እነዚህ በደንብ የሚገቧቸው አልመሰለኝም እና በቀላል መንገድ እዚህ ላይ ላሳያችሁ አንዴ። ኦኬ እዚህ ላይ ልምጣላችሁና ስንት ሰዓት ተጠቀምን ጋይስ? 45 ደቂቃ እየተጠቀምን ነው። እነዚህ በደንብ እንዲገቧችሁ ያው ቻፕተር 1 እና ጎላችን የነበረው ቻፕተር 1 ነውና እሱን ጨርሰናል ብዬ ነው። አትሰራም እንደ ዋይፋያችን ምንድነው የምታዝገን? እሺ ኦልራይት ጋይስ ኦልራይት እየመጡ ነው፣ እየሰሩ ነው፣ እየሰራ ነው። ኧረ ስራ ቲዲ ምንድን ነው? what is happening to you? እሺ ሰርቶልናል ዋይፋያችን። አሁን እንግባ ማለት ነው። ወደ ዋናው ቁም ነገራችን እንግባ ማለት ነው። እሺ እዚህ ላይ እችን ኮፒ ያደርጋለሁ። የት ጋር ነበርና? እችን ኮፒ ያደርጋለሁ። እችን አንዴ ኮፒ እናደርጋለና ኮምፕሌክስ የሚሆኑባችሁ ፓርቶች ሲኖሩ እንደዚህ ኮፒ ታደርጉና ማለት ነው ወስዳችሁ ያው በጣም አድቫንስድ በሆነ ወይ ቻት ጂፒቲ በየጊዜው እየጨመረ መጥቷል። እዚህ ላይ መታችሁ መጠየቅ ማለት ነው። እሺ define in very easy way that a child
ካን አንደርስታንድ ህፃናት በሚረዱት መንገድ አንደርስታንድ ግለጽልኝ እያልኩት ነው። እስኪ እንዴት እንደሚገልጽልኝ እንየው። ኦኬ ኦልራይት what ኦ ማይ ጋድ ምንድን ነው ያደረገው? የት ጋር ነበርኩ ጋይስ? ኧረ ግራው ገባኝ። እንዴ የጠየቁት ሌላ። እሺ I can understand በቀላሉ ልረዳው በምችለው መልኩ ግለጽልኝ አልኩት። እሺ አያችሁት እንግዲህ አሁን እየገለጸልኝ ነው። ሹር here is the same idea explained in very simple words. A binding contract usually means a serious business የሆነ ቢዝነስ የሆነ ዲሲ ነው ግንኙነታችሁ ቢዝነስ ጋር ሲሆን ለምሳሌ ማለት ነው። where people agree to exchange something like goods or services for money ይሄን አይተነዋል። ሚንቱ ሌጋል ኮንትራክት ሪሊ ሌጋል ኮንትራክት ነው ወይ የፈጸሙት የሚለውን ዲሳይድ ማድረግ the law looks at their ኢንቴንሽናቸውን ያያል እያላችሁ ነው። እዚህ ያያል whether they wanted the agreement to be legally enforceable or just friendly or moral አያችሁ ኢንቴንሽናቸውን ያያል። አግሪመንቱን ቱ ቢ ሌጋሊ ኢንፎርሲብል በሌጋሊ ኢንፎርሲብል ለማድረግ ነው የፈጸሙት ወይስ ደግሞ ዝም ብሎም በሞራል ወይም ደግሞ ፍሬንድሊ ነው የሚለው ነው። ዜር አር ቱ ሲቹዌሽንስ ይላል ሜን ሲቹዌሽንስ። አንደኛው when they clearly say በግልጽ ምን ሲሉ we don't want this to be ሌጋል አይሆንም ብለው ሲስማሙ። ለምሳሌ for example if a written agreement says it is only an honorary pledge and not something that courts can enforce then it is not legal contract። አያችሁት ዝም ብሎ ሆኖሬብል የሆነ ፕሌጅ ነው እንጂ ኮርት ጋር ሄደን የምናስፈጽመው ምናምን አይደለም ብለው ሊስማሙ ይችላሉ። ሁለተኛው ደግሞ when they don't say anything about it ምንም ነገር ሳይሉ ደግሞ ከቀሩ if they don't clearly deny intention then the court will look at the facts ፋክቶቹን ያያል። ምንድነው ፋክቶቹ የሚለውን ያያል ማለት ነው። how the deal was made what kinds of agreement it was ምን አይነት አግሪመንት ነው and decide whether it meant to be legally binding or not ሌጋሊ ባይንዲንግ ነው ወይስ አይደለም የሚለውን በደንብ ኮርቱ ያያል። ስለዚህ ኢንቴንሽን ማተር ያደርጋል እያላችሁ ነው ኮንትራት ላይ ማለት ነው። ይሄን ነው እያወራችሁ ያለው። ኦልራይት ጋይስ ኦልራይት ቀጥል። አሁን ከቻታችን እንውጣና ወደ ኖታችን እንገባለን ማለት ነው። ኦልሞስት ከአንድ ሰዓት በላይ ቪዲዮ እንዳይረዝም እጥራለሁ በተቻለ መጠን። እስኪ 49 ደቂቃ እንደ 10 ደቂቃ እንጠቀምና እንወጣለን ማለት ነው። ስለዚህ ነው እያወራ ያለው። እንግዲህ ኬዝ ማለት እንደዚህ አይነት ጥያቄ ሲመጣባችሁ ነው ኬዝ የምትሉት። እሺ እንደዚህ አይነት ጥያቄ ሲመጣባችሁ ነው። እሺ ኤግዛምፕል 1 ሲ persuaded her sister P to sell her own house and come and live in C's on condition that C will give her house to P by donation. After some time, C injected P from the house and refused to honor the donation. P claim አረገች damage for breach of donation contract. Is B correct ይላል። Example to them B and O habitually ride in each other cars while in O's car B was injured due to O's negligence and sued for damage under Ethiopian law of carriage. B claims that there was contract of carriage between him and O. Since he ወይም ደግሞ B የምንለው contributed to the petroleum cost is B correct ይላል። እንግዲህ እነዚህን ኬዞች ጨምሮ ቻፕተር 2 በሙሉ ማለት ነው በፓርት 2 ቪዲዮ እናየዋለን ማለት ነው። የመጨረሻውን ሶስተኛውን ምክሬን በዚህ 10 ደቂቃ ውስጥ እሰጣችኋለሁ ማለት ነው። ቪዲዮ በጣም እየረዘመባችሁ ነው። ይሄን ኬስ ሰርተን ከዛ በኋላ ደግሞ ሜሞራንደም ኦፍ አንደርስታንዲንጉን አይተን ሚቲንግ ኦፍ ማይንድ የሚለውን 1680 ላይ ያለውን አእምሯችሁ እንዴት መገናኘት እንዳለበት ወይም ደግሞ ኢንቴንሽናችሁ እንዴት መግጠም እንዳለበት እነዚህን አራቱን ካፓሲቲ ኮንሴፕት ኦብጀክት እና ፎርም የሚሉትን እናያለን። እነዚህን አይተን ቻፕተር 2 በጣም በቃ ለማንኛውም የህግ ትምህርት ወሳኙ ባይዘው የሎፍ ኮንትራት ነው ጋይስ። ኮንትራት ማወቅ ከቻላችሁ ቢዝነስ ሎ ገብታችሁ
ጉድ ነው የምታረጉት ማለት ነው። በጣም ብዙ ነገር ነው ይዛችሁ የምትወጡት ማለት ነው። እና ሴል ባይ ኦክሽን ምንድነው የሚለውን ሁሉ ነገር አይተን ቻፕተር 2 በሁለተኛው ቪዲዮ እንጨርሰዋለን ማለት ነው። በሁለተኛው ቪዲዮ ቻፕተር 2 ሙሉ በሙሉ የምንጨርሰው ነው የሚሆነው ማለት ነው። እና በተቻለ መጠን ስቴይ ቱንድ አይዟችሁ። አሁንም በድጋሚ የምጠይቃችሁ ነገር ቢኖር ከአድቫይሱ በፊት ከምክሩ በፊት ሰብስክራይብ እንድታደርጉልኝ ነው። ምንም እናንተ ቢቀነስባችሁ ነገር የለም፣ ሰዓትም አይወስድባችሁም። ሰብስክራይብ አድርጉኝ። በጣም ነው የምትጠቀሙበት። ሰብስክራይብ አድርጉኝ። ለሌላ ቪዲዮ ስሰራም መቶ የሚደርሳችሁ ሰብስክራይብ አድርጋችሁ ትቆዩ ነው እና ይሄን በሙሉ ቻፕተር 2 አሳያችኋለሁ ማለት ነው። እስከ ሁለተኛው ቪዲዮ ደህና ሰንብቱልኝ። መጨረሻ አድቫይሴ ግን እቺ ናት የምትሆነው። አደራችሁን ኤአይን በደንብ ተጠቀሙበት። በዚህ ሰዓት ኤአይ ብዙዎችን ባለሀብት እያደረገ ነው። ብዙዎችን ስራ አጥ እያደረገ ነው። ብዙዎችን በቃ በሱስ የተጠመዱ እያደረገ ነው። ብዙዎችን በጣም የተጠቀሙ እያደረገ ነው እና በጣም የሀብታምና የድሃውን ጋፕ እየጨመረ ነው ኤአይ የሚባል ነገር እና ኤአይን በደንብ እንድትረዱ። ስለ ኤአይ እኔ በጣም ከ50 ከ60 በላይ ቪዲዮዎች ኮንሱም አድርጌያለሁ ኤአይን እንዴት ልጠቀም የሚል ማለት ነው። እና አሁን በደንብ ፕሮፐርሊ እየተጠቀምኩበት ነው። ስክሪን ታይሜን እንድጠቀም ረድቶኛል። ስልኬ ላይ ተለጥፌ በመዋል ብዙ ጊዜ አጠፋ ነበር። አሁን ግን ስልኬ ላይ ቢያንስ ከ30 ከ40 ደቂቃ በቀን ውስጥ ከ30 ከ40 ደቂቃ ውጭ አላጠፋም። ስልኬ ላይ ላፕቶፕ ላይ ነው ብዙ ጊዜ ሰዓቴን ማጠፋው። ምክንያቱም የላፕቶፕ ስክሪን ብዙ አይጎዳችሁም አይናችሁም ማለት ነው። እና በተቻለ መጠን ኤአይን እንዴት እንደምትጠቀሙ ጊዜያችሁን በ2 በ3 እጥፍ ይቀንስላችሁ ኤአይን በደንብ መጠቀም ከቻላችሁ። እና የህግ ትምህርቶችንም በደንብ ኢንተርፕሬት ያደርጋል። አንድ በጣም እኔ ሁሌ የምጠቀምበት ኤአይ ደግሞ አለ። በጣም እኔ ሰክሰስፉል ያደረገኝ እሱ በሁለተኛው ቪዲዮ ይዤላችሁ እመጣለሁ። ጀስት ቪዲዮውን ወይ ከሰዓት ወይ ደግሞ ነገ ምናምን ነው መሰራላችሁ ፓርት 2 ቪዲዮ ማለት ነው። የዚህ ኮንትራት 1 ፓርት 2 ቪዲዮ። ስለዚህ ይሄ ቪዲዮ ፐብሊሽ ከተደረገ ወይም ደግሞ ከወጣ ኦንላይን ከወጣ ከ2 ከ3 ቀን በኋላ ብትመጡ ካገኙታላችሁ። ኤዲት አድርጌ እለቀዋለሁ ማለት ነው። አመሰግናለሁ። ባባይ። ሰብስክራይብ አድርጉ እንዳትረሱ። ቻው